ከፊታችን የተዘጋጀውን ታላቅ ስራና እንዲሁም ደግሞ በብዙ ትግል የተገኘውን የፓርቲያችን ጉባኤ ለማከናወን ብቻ ሳይሆን ይህች ሰፊና ታላቅ ታሪክ ያላት ሀገር በተሰባሰበችበት አዲስ አበባችን የተበደለ ነበረና ያለፈውን አስከፊ ስርዓት በመታገላቸውና የክፍለ ጦሩን ሰራዊት ለአመጽ በማነሳሳታቸው የስርዓቱ አደግዳጊዎች በነበሩት የጦር አለቆችና ከፍተኛ መኮንኖች ዘንድ ጥላቻን ማትረፍ ብቻ ሳይሆን ለአይነ ቁረኛ ክትትልም የተጋለጡ ወጣት ታጋይ መኮንን ናቸው። Now also join me in One Ethiopia, one Ethiopia, one country, one country, that leader, that leader, that leader, that leader. Thank you. 10 ዓመት በተከታታይ አብዮታችን በዓል አክብረናል። We have celebrated the anniversary of the revolution in the last 10 years consecutively. ስለዚህ 10 ዓመት በተከታታይ ይሄንን የአብዮት በዓል ለማክበር ያደረግነው ልምምድ በ10ኛው አብዮት በዓል ላይ ምን ልዩ ባህሪ እንዳሳየና ለዚህ ክሪቲክ እንደቀረበ ለኔ ግልጽ አይደለም።